ጤና ይስጥልኝ የኢትዮ ሳይንስ ድረገጽ ቤተሰቦች፣ በዛሬው ዝግጅታችን የድረገጻችን ዋነኛ ዓላማዎችና መርሆዎችን በተመለከተ ይሄ ድረገጽ ለምን እንዳስፈለገና በምንስ መልክ ወደ ተጠቃሚዎች መድረስ ይችላል፣ እንዴት አድርገን ያካበትነውን ሙያዊ ልምድ በሀገር ውስጥ ትምህርታቸውን ጨርሰው ወደ ውጭ ሀገር ትምህርታቸውን ለመቀጠል ለሚያስቡ ወጣቶች በምን አይነት መልክ የነጻ ትምህርት እድሎችን ማግኘት እንደሚችሉ እንዲሁም የትኞቹ የአሜሪካን ዩኒቨርሲቲዎች ለውጭ ሀገር ተማሪዎች የመማር እድል እንደሚሰጡ ለማስረዳት በተጨማሪም በማስተማርና በማሰልጠን ስራ ላይ ለተሰማሩ መምህራንና የተለያዩ የሙያ ባለሙያዎች እንዴት በኦንላይን ትሬኒንግ በመጠቀም ሰርቲፊኬት ማግኘት የሚችሉበትን መንገድ እናስረዳቸዋለን። በጥልቅ ለመረዳትና ተጨማሪ መረጃዎችን በማንኛውም ጊዜና ሰዓት ለማግኘት ድረገጻችንን www.scienceacademy.com ይጎብኙን። በአካል ቀጠሮ ለመያዝ በ0944 36 97 53 ይደውሉ። ቁጥሩን ደግመዋለሁ፣ በ0944 36 97 53 ይደውሉ። ወይንም በኢሜል አድራሻችን scienceacademy075@gmail.com መልእክት ይላኩልን። ከዚች አጭር ሙዚቃ በኋላ ወይንም የመግቢያ ሙዚቃ በኋላ ወደሚቀጥለው የዝግጅታችን ዋነኛ ዓላማ የሆነውን ሐሳቦች እናካፍላቸዋለን። ኢትዮ ሳይንስ አካዳሚ ተማሪዎችን በትምህርታቸው ጉዞ ሁሉ የሚያግዝ ዘመናዊና ቀልጣፋ የሆነ የትምህርት አገልግሎት የሚሰጥ ተቋም ነው። አካዳሚው ተማሪዎች የሚመኙትን የስኮላርሺፕና የትምህርት እድሎችን በትክክል እንዲያገኙና እንዲጠቀሙ በሙያዊ መንገድ በማማከር ያግዛል። የኢትዮ ሳይንስ አካዳሚ ዋና ዓላማ ተማሪዎችን በስኮላርሺፕ ጉዳዮች ማማከር ሲሆን የትኞቹ ዩኒቨርሲቲዎች ተማሪዎችን ይቀበላሉ ወይም አይቀበሉም፣ የትኛው ዩኒቨርሲቲ የስኮላርሺፕ ወጪያቸውን ሙሉ ለሙሉ ይሸፍናል ወይም አይሸፍንም የሚለውን መረጃ በግልጽነት ይሰጣል። በተጨማሪም ተማሪዎች ስኮላርሺፕ ካገኙ በኋላ እየተማሩ መስራት ወይንም ወርክ ስተዲ እንዴት ማግኘት እንደሚችሉ የስራና የትምህርት ህጋዊ ሁኔታዎችን ጨምሮ አስፈላጊ መረጃዎችን ይሰጣል። ኢትዮ ሳይንስ አካዳሚ ለመምህራንም የተለያዩ ሙያዊ ስልጠናዎችን የሚያገኙበትን መንገድ ይመራል። እነዚህም የፈተናና የመልመጃ ጥያቄዎች አዘገጃጀት፣ ዘመናዊ ላቦራቶሪ ትምህርት አሰጣጥ፣ ዘመናዊ ማስተማር ክህሎቶችንና የካሪኩለምና ኮርስ አውትላይን ዝግጅቶችን እና ሌሎችም ተዛማጅ ችሎታዎችን እና ትምህርቶችን ወይንም ስልጠናዎችን ያካትታል። እንዲሁም ለሀገር ውስጥ ተማሪዎች የኦንላይን ትምህርት እንዲሁም በአካል ቱቶሪያል ድጋፍ ይሰጣል። እናም በትምህርታቸው ስኬታማ እንዲሆኑ የሚያግዙ የማማከር አገልግሎቶችን በተቋሚ መንገድ ይሰጣል። በተጨማሪም ኢትዮ ሳይንስ አካዳሚ ተማሪዎችን ወደ ዓለም አቀፍ እድል ለማቅረብና በትምህርት መስክ ብቃታቸውን ለማሳደግ በቆይታ የሚሰራ ተቋም ነው። በመግቢያችን ላይ እንደጠቀስነው ስለምንሰጣቸው አገልግሎቶች ለእርሶም ሆነ ለልጆቹ ተጠቃሚ እንዲሆኑ ድረገጻችንን ማለትም www.scienceacademy.com ይጎብኙ። ወይንም በኢሜል አድራሻችን scienceacademy075@gmail.com በሚል መልእክቱን ይላኩልን። በተጨማሪም በአካል ቀጠሮ ለመያዝ ከፈለጉ በስልክ ቁጥራችን 0944 36 97 53 ቁጥሩን ደግመዋለን 0944 36 97 53 ይደውሉልን። ተጨማሪ መረጃዎችን ለማግኘት ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።